ልጆች የመልአኩ የቅዱስ ገብርኤል ወዳጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። የሚያጽናናን የሚያበረታን በመከራ ቀን በፈተና ቀን በጭንቅ ቀን ግራ በተጋባን ቀን እጁን ዘርግቶ የሚረዳን የሚያድነን የሚታደገን የድንግል ማርያም ልጅ የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፍቃድ አሁን እግዚአብሔር ሁላችንም የሚያስተምረን የትምህርታችን ርዕስ የሚሆነው ጌታ ቅርብ ነውና በአንዳች አትጨነቁ። ጌታ ቅርብ ነውና በአንዳች አትጨነቁ። የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 ላይ የትምህርቱ መሰረታዊ ዓላማ እግዚአብሔር አምላካችን፣ እግዚአብሔር አባታችን፣ እግዚአብሔር ጠባቂያችን የቅርብ አምላክ እንጂ የሩቅ አምላክ እንዳልሆነ ማሳየት ነው። ይሄ ቃል የተናገረው ብርሃን ዓለም ቅዱስ ጳውሎስ ለማን የተናገረው? ለፊልጵስዩስ ክርስቲያኖች። የት ሆኖ ነው ይሄን ቃል ቅዱስ ጳውሎስ የጻፈው? በሮም እስር ቤት ውስጥ እያለን። በእስር ውስጥ ያለው ሰው ለሱ ደብዳቤ ይጻፋል፣ ለሱ ይጸለይለታል፣ ለሱ ይታዘንለታል፣ ለሱ ማጽናኛ መልእክት ይላክለታል። ቅዱስ ጳውሎስ ግን በእስር ውስጥ እያለ ለክርስቲያኖች ነበር የሚያስበው የሚጨነቀው። እንዲህ ነበር ያላቸው፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። ቅዱስ ጳውሎስ ይሄን መልእክት የጻፈበት ምክንያት ስለሰጡ ስጦታ ሊያመሰግናቸው፣ ሊያበረታቸው፣ ሁልጊዜ በጌታ ደስ እንዲላቸው የፊልጵስዩስ ክርስቲያኖች ለጳውሎስ የሚያስፈልገውን ነገር ይልኩለት ነበር፣ ይሰጡትና ይረዱን ነበር። ለዛ ምስጋና ቅዱስ ጳውሎስ ይሄንን መልእክት ጻፈላቸው ነው። ክርስቲያኖች ኦርቶዶክሳውያን እግዚአብሔር ሩቅ መስሎ ሲሰማን ሲታየን ምን እናደርጋለን? እኛ እግዚአብሔር የራቀ መስሎ ሲታየን እግዚአብሔር ርቆኛል፣ እግዚአብሔር ትቶኛል፣ በመከራ ውስጥ እያለው፣ በጭንቀት ውስጥ እያለው፣ በፈተና ውስጥ እያለው ለምን እግዚአብሔር ይርቀኛል ብለን ሁላችንም ይሄን እናስባለን፣ እናሰላስላለን። አንዳንድ ጊዜ ሰዎች በእንዲህ ያለ ሕይወት ውስጥ ሲኖሩ የሚያደርጉት ነገር አለ። ምንድን ነው የሚያደርጉት? የመጀመሪያውና አንደኛው በተስፋ መቁረጥ ሕይወት ውስጥ እናልፋለን። ተስፋ እንቆርጣለን። ከዚህ የበለጠ መከራ አይደርስብኝም እንላለን። መጽሐፍ ቅዱስ ግን እንዲህ ይላል። መጽሐፈ ኢዮብ 13 ቁጥር 24 ላይ ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌንና ኃጢአቴን አስታውቀኝ። ፊትህን ከኔ ሰወርክ፣ እንደ ጠላትም የቆጠርከኝ ስለምንድን ነው?
የረገፈውን ቅጠል ታስጨንቀዋለህን? ወይስ የደረቀውን ድግ ታሳድደዋለህን? የመረረ ነገር ጽፈብኛልን? የሕፃንነቴም ኃጢአት ታወርሰኛለህን? በማለት ምሬቱን ይናገራል። ኢዮብ ብቻ አይደለም። ነቢየ እግዚአብሔር ዳዊት መዝሙር 10 ቁጥር 1 ላይ አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ትሰወራለህ? መዝሙር 27 ቁጥር 9 ላይ ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል፣ ረዳቱ ነኝ አትጣለኝ፣ የመድኃኒቴ አምላክ ሆይ አትተወኝ እያለ ነቢየ እግዚአብሔር ዳዊት ይናገራል። የቤተ ክርስቲያን እንቁ አባቶቻችን እንኳን መከራ ሲበዛባቸው ከእግዚአብሔር ጋር ያላቸውን ሁኔታ ተመልከት። እኛም በዘመናችን ችግር ሲገጥመን በተስፋ መቁረጥ ሕይወት ውስጥ እናልፋለን። መጽሐፍ ቅዱስ ግን ትንቢተ ኢሳይያስ 10:23 ላይ የሠራዊት ጌታ እግዚአብሔር አምላክ ያለቀውን የተቆረጠውን እቀጥላለሁ ይላል። ክርስቲያኖች ተስፋ አትቁረጡ። ሁለተኛው ለስጋችን ፍቃድ እንሸነፋለን። ለስጋችን ፍቃድ እንሸነፋለን። ስጋዊ ፍላጎት ያሸንፈናል። መጽሐፍ ቅዱስ እንዲህ ይላል ገላትያ 3:3 ላይ እንዲህ የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁና። በጣም መከራው እየበዛ ሲመጣ በዓለም ውስጥ ሰጥመን እንቀራለን። ለስጋዊ ፍላጎት እንሸነፋለን። ስጋዊ ፍላጎትን አሸንፎ ወደ እግዚአብሔር ቤት መምጣት እንጂ በዓለም ውስጥ ሰጥሞ መቅረት አያዋጣም፣ ዋጋም አያሰጥም። ሌላው ሶስተኛው እግዚአብሔር ከሰጠን አገልግሎት ፈቀቅ እንልና እንሸሻለን። መከራው ሲበዛ ይህ አገልጋዮችን ነው የሚመለከተው። እግዚአብሔር ከሰጠን ጸጋ አገልግሎት ፈተና ሲበዛ መከራ ሲመጣ መሸሽን እንመርጣለን። መሸሽ ዋጋ አያመጣም። የዳቢሎስ እራት ነው የምንሆነው። ወደ እግዚአብሔር ቅረቡ፣ እርሱ ወደ እናንተ ይቀርባል፣ ዳቢሎስ ከእናንተ ይሸሻል። እኛ በራቅን ቁጥር ዳቢሎስ ወደ እኛ እየቀረበ ነው ይመጣል። ከተሰጠን ጸጋ አብዛኛዎቹ በአገልግሎት ያሉ ሰዎች ፈተና ሲበዛባቸው ጥለው ይሄዳሉ፣ ይሸሻሉ። ይሄ መፍትሄ አያመጣም። እግዚአብሔር ለእኛ የሰጠን ተስፋ እንዳንቆርጥ መከራ ሲበዛ፣ ፈተና ሲበዛ፣ ችግር ሲበዛ አንደኛ በተስፋ መቁረጥ ሕይወት ውስጥ እናልፋለን። ሁለተኛ ለስጋዊ ፍላጎት እንሸነፋለን። ሶስተኛ ከተሰጠን ጸጋ ወደ ኋላ እንሸሻለን፣ እንርቃለን። ይሄ መፍትሄ አያሰጥም። እግዚአብሔር ቅርብ ነው ስንል ምን ማለታችን ነው? ጌታ ቅርብ ነውና በአንዳች አትጨነቁ አለ። እግዚአብሔር ቅርብ ነው ስንል ችግራችንን፣ ጉድለታችንን፣ ስብራታችንን፣ ጭንቀታችንን፣ ድካማችንን፣ ስሜታችንን የሚሰማው የሚረዳን የሚያውቅልን እርሱ ነው ማለት ነው። ይህ ሁሉ ሲያውቅልናል እግዚአብሔር። በዚህ በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ የሰዎችን ልብ የምታውቅ ልቡን ለምታውቀው ሰው እንደ ሥራው ክፈለዋል። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 19 እንዲህ አለ፣ ልባችንም በእኛ ላይ በሚያርፍበት ሁሉ ከእውነት እንደሆነ በዚህ እናውቃለን፣ በፊቱ ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ብሎ ይነግረናል። ከልባችን ይልቅ እግዚአብሔር ይቀድማል፣ ልባችንን ያውቀዋል። እግዚአብሔር ቅርብ ነው ስንል አሁን የዘረዘርናቸው ነገሮችን ማስተዋል። ጌታ ቅርብ የሚሆነው
እንደማን ላሉት ነው። እግዚአብሔር ቅርብ ነው ካለ እንደማን ላሉ ሰዎች ነው እግዚአብሔር የሚቀርበው። የመጀመሪያውና አንደኛው ልባቸው ለተሰበረ ቅርብ። በደንብ አስተውሉ። ልባቸው ለተሰበረ ቅርብ ነው። መጽሐፍ ቅዱስ እንዲህ ይላል። መዝሙር 33 በቅንፍ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። መዝሙር 50 በቅንፍ 50 ቁጥር 17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። ለዚህ ጥሩ ምሳሌ የምትሆነ አንደኛ ሳሙኤል ምዕራፍ 1 ቁጥር 18 ላይ የሳሙኤል እናት በእግዚአብሔር ፊት ቆማ ስታለቅስ እንባዋን እያፈሰሰች እያለ ሊቀ ካህኑ ኤሊ ተመለከታት። እስከ መቼ ድረስ ነው የወይን ጠጅ ስካርሽ የማይተውሽ? አስተውሉ። መካን ስለነበረች አካባቢውም ጎርያሉ ያሸዋጥጧታል። ከቤቱ ውስጥ መከራ አለ፣ ጎረቤት መከራ አለ፣ በዘመድ መካከል ትፈተናለች። ልክ እንደ ጽጌረዳ አበባ ማለት ነው። ወደ እግዚአብሔር ቤት ደግሞ መጣ ልቤን አሳርፋለሁ ስትል ሊቀ ካህኑ ኤሊ መጣና እስከ መቼ ነው አላት። ጌታዬ ሆይ እኔ ልቧ ያዘነ ሴት ነኝ፣ ልጅ ስለሌለኝ ነው ማለቅሰው እንጂ ጠጥቼ ሰክሬ አይደለሁም ብላ በትህትና መለሰችለት ይላል። ሊቀ ካህኑ ኤሊ እንዲህ አላት፣ እግዚአብሔር ይባርክሽ አላት። ከዛን ቀን ጀምሮ ይላል በፊቷ ላይ የሐዘን ነገር አልታየባትም ይላል። በዓመቱ እግዚአብሔር ወንድ ልጅን አሳቀፋት። ክብርና ምስጋና ለመድኃኔዓለም። ልባቸው ለተሰበረ እግዚአብሔር ቅርብ ነው። ልባቸውን ሰብረው ለሚጸልዩ ማለት ነው። ትንቢተ ኢሳይያስ 66 ቁጥር 2 ላይ ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ። እግዚአብሔር የሚመለከተው ትሑት ወደሆነ ሰው፣ ልቡ ወደ ተሰበረ በቃሉ ወደሚንቀጠቀጥ እግዚአብሔር ይመለከታል። እግዚአብሔር ተመለከተ፣ አየ ማለት ረዳ ማለት። የመጀመሪያው ጌታ ቅርብ ነው ስንል ለእነማን ላሉ ነው? ልባቸው ለተሰበረ። ሁለተኛው ለሚፈሩት ቅርብ ነው። ለሚፈሩት መዝሙር 84 በቅንፍ 85 ቁጥር 9 ላይ እግዚአብሔር ለምንድ ይላል፣ ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው ይላል። እግዚአብሔር ለሚፈሩት ሰዎች ቅርብ ነው እግዚአብሔር። ይሄ ሁለተኛው። ሶስተኛው በእውነት ለሚጠሩት ቅርብ ነው። በእውነት ለሚጠሩት ቅርብ ነው እግዚአብሔር። መዝሙረ ዳዊት መዝሙር 144 በቅንፍ 145 ቁጥር 19 እንዲህ ይላል፣ እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውን ይሰማል፣ ያድናቸውማል። የሉቃስ ወንጌል ምዕራፍ 18 ቁጥር 35 እስከ መጨረሻ ድረስ እንዲህ የሚል ታሪክ እናገኛለን። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝብ ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት የሄዱ የነበሩት ዝም እንዲል ገሰጹ። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ሰዎች ዝም በላሉት።
ገሰጹት። እሱ አብዝቶ መጮህ ጀመረ። ኢየሱስም ቆመ። ዘወር አለና ሂዱና ጥሩት አለ። እሱ ሲቆም እሱ ሲጠራ ማን የሚከለክላል? ማንም አይከለክልም። ሁሉም እየሮጡ ነው አሉት። የጠራኸው ይጠራሃል አሉት። ወደ ኢየሱስ ክርስቶስ መጣ። በፊቱ ቆመ። ምን አደርግልህ ዘንድ ትወዳለህ? አይ ዘንድ እወዳለሁ አለ። እይ አለው። እንደወደድክ ይሁንልህ እይ አለው። ዓይኑን በራ፣ ክርስቶስን ተከተለ፣ እግዚአብሔርን አከበረ ይላል። ክብርና ምስጋና ለመድኃኒዓለም። በእውነት ነው የጠራው ይሄ ሰው። ጌታ ሆይ ማረኝ አለ። የዳዊት ልጅ ማረኝ አለ። ሰዎች ዝም ሲያሰኙትም ዝም አላለ። ሌላ ነገር አልፈለገም። የፈለገው ማየትን ነው፣ እንዲያረዳው። ሌላው አራተኛው ወደ እርሱ ለሚቀርቡት ቅርብ ነው። ወደ እርሱ ለሚቀርቡት ቅርብ ነው። ያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እኛ ወደ እሱ ስንቀርብ እሱ እግዚአብሔር ወደ እኛ ይቀርባል። አምስተኛው ለሚያምኑት ቅርብ ነው። ለሚያምኑት ቅርብ ነው እሱ። ዕብራውያን 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልግ ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው። በእምነት መቅረብ ነው። ክርስቲያን ጌታ ቅርብ ነውና በአንዳች አትጨነቁ። እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ እንዳልሆነ ማሳየት። እኛ ዛሬ ብዙ ጊዜ እግዚአብሔር ሩቅ መስሎ ሲሰማ ሲታየን ምን እናደርጋለን? አንደኛ በተስፋ መቁረጥ ሕይወት ውስጥ እናልፋለን። ሁለተኛ ለስጋችን ፍቃድ እንሸነፋለን። ሶስተኛ እግዚአብሔር ከሰጠን አገልግሎት ፈቀቅ እንላለን፣ እንሸሻለን። እግዚአብሔር ቅርብ ነው ስንል ችግራችንን፣ ጉድለታችንን፣ ስብራታችንን፣ ጭንቀታችንን፣ ድካማችንን፣ ስሜታችንን የሚሰማው የሚረዳን የሚያውቅልን እርሱ ነው ማለት ነው። ጌታ ቅርብ የሚሆነው ለነማን ነው? አንደኛ ልባቸው ለተሰበረ ቅርብ፣ ሁለተኛ ለሚፈሩት ቅርብ ነው፣ ሶስተኛ በእውነት ለሚጠሩት ቅርብ ነው፣ አራተኛ ወደ እርሱ ለሚቀርቡት ቅርብ ነው፣ አምስተኛው በእምነት ለሚቀርቡት እግዚአብሔር ይቀርባል። ስለዚህ ክርስቲያኖች፣ ኦርቶዶክሳውያን ምንም ችግር ቢገጥመን፣ ፈተና ቢገጥመን እናንተ ደካሞች ሸከማችሁ የከበደው ሁሉ ወደ እኔ ኑ አሳርፋችኋል ብለዋልና ወደ እግዚአብሔር መጠጋት እንጂ ከእግዚአብሔር መሸሽ አያስፈልግም። የሰማነውን በእዝነ ልቦናችን ያሳደረብን የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመልአኩ ቅዱስ ገብርኤል ጸሎት ተራዳይነት አይለየን። ወስብሐት ለእግዚአብሔር።